ሰላም እንዴት ናችሁ ቤተሰብ? ተመልሰን መጥተናል። ከባለፈው ከሁለት ሳምንት በፊት የሰራው ቪዲዮ ላይ አካውንቴ እንደዚህ አልነበረም፣ ሌላ ከሌላ ብሮከሬጅ ወደ ሮቢንሁድ አሴት ትራንስፈር አድርጌያለሁ። የአማዞን ስታክ ትራንስፈር ያደረግኩት የአማዞን ስታክ አለኝ። ከረጅም ጊዜ ጀምሮ የነበረ ስታክ ነው። ሪተርን ላይ ወደ 6,000 ምናምን ብር ያሳያል። ይሄ የሆነው ከ2022 ጀምሮ ጀስት በዶላር ኮስት አቬሬጅ ስገዛ ስለነበር ለዛ ነው። ሌላ አካውንት ላይ ነበረ ወደዚህ ትራንስፈር አድርጌው ኦልሬዲ ወደ 20 ምናምን ሺህ ነው። አሁን አካውንቴ 28,000 ምናምን ያሳያል። ግን ይሄኛው ቻናል ላይ ሞር እንድንማማር የፈለግኩት አዘ ቢግነር ኢንቨስተር ማለት ነው። ከኢንዲቪዥዋል ስታክ ይልቅ ጀስት እንደዚህ ኢቲኤፎችን ወይም ደግሞ ብዙ ስታኮችን አንድ ላይ የያዙትን እነሱን ለመግዛት ነው። እዚህ ጋር ኢንዲቪዥዋል ስለሆነ ጀስት የተወሰኑ ኦፕሽን ኮዶች አሉ። እዚህ ጆይንት ላይ ነው። ጆይንት ላይ ባለፈው አይ ቲንክ 6-7 ሺህ ምናምን ነበረ የነበረው የመጨረሻውን ቪዲዮ ሰራ። አሁን በዚህ 2 ሳምንት ማርኬቱ ጥሩ ነበረ። የተወሰነ ጭማሪ ያሳይቷል። 9,000 ብር አጠቃላይ ዊክሊ ኦልሞስት ዊክሊ ነው እያረኩ ያለሁት ኢንቨስትመንት። እዚህ ጋር የምናያቸው በሙሉ ኢቲኤፎች ናቸው። ምንድን ናቸው እነዚህ? ዲቪደንድ ይከፍላሉ፣ ዊክሊ የሚከፍሉ አሉ፣ መንዝሊ የሚከፍሉ አሉ። ለምሳሌ ይሄ ቲኦፒደብሊው መንዝሊ ዊክሊ ነው የሚከፍለው። ኤቭሪ ዊክ ይከፍላል። ከገዛሁት በኋላ ይሄው እዚህ ጋር በኤፕሪል 22 እና ኤፕሪል 29 5 ብር ከ75 እንደዛ ነገር ከፍሏል ማለት ነው። ከስንት ነው አጠቃላይ እንትኑ? ቶታል ሪተርን -106 ነው። ማርኬት ቫሊዩ 680 በ688 በወር ወደ 40 ብር ምናምን $40 እንደዛ ነገር ይመልሳል ማለት ነው። ግን ሞር ፎከስ ማድረግ የምፈልገው እዚህ ጋር ኪኪኪአይ ላይ ነው። እዚህ ጋር 1800 ምናምን አለኝ። ሌላው ኤስፒዋይ ነው። እነዚህ የኪኪኪው እና የኤስፒዋይ ከቨር ኮል ኢቲኤፍ ናቸው። ምንድነው የሚያደርጉት? በየወሩ መንዝሊ ዲቪደንድ ይከፍላሉ ማለት ነው። ስለዚህ እዚህ ላይ ሁልጊዜ ዶላር ኮስት አቬሬጅ እያደረግን ዊክሊ ሊሆን ይችላል መንዝሊ እያጠራቀምን ፋይናሊ የሆነ ነገር ላይክ መንዝሊ ወይ ዊክሊ በሚከፍሉት የሆነ ወጫችንን ከቨር ማድረግ እንችላለን። በረጅም ጊዜ ይወስዳል። አይ ነው በአጭር ጊዜ ሊሆን አይችልም። ከዚህ በፊት ጀስት ኢንዲቪዥዋል ስታኮች እየገዛሁ ምናምን እንደዛ ነበረ። ግን እሱ ነገር በጣም አስቸጋሪ ነው። በጣም ይወጣል ይወርዳል እና ካምፓኒዎቹ ማስተማማኛ ጀስት አንድ ካምፓኒ። ይሄ ግን ብዙ ናቸው። ስለዚህ አንዱ ቢወርድ አንዱ ከፍ ይላል ምናምን። ይሄ ኤክስዲቲ እዚህ ጋር አዲስ ሰሞኑን የጨመርኩት ነው። ገና 300 ምናምን ብር 8 ሼር ነው። እንደዚህ አይነት ነገሮችን ነው ማለት ነው እየገዛው እዚህ ጋር መጨመረው። ሌላ ምንም እዚህ ጋር ሌላ ነገር የለኝም። ሲንግል ስታክ የለም። ኦንሊ ኤምስቲኤክስ ነው ይሄኛው። ብዙም አይደለም። አብዛኞቹ ኢቲኤፎች ናቸው ማለት ነው። ምንድነው ለማድረግ እየፈለግኩት ማለት ነው? ፔይቼክ ይኖረኛል ወይ ደግሞ የሆነ ስራ ይኖረኛል። ከዛ ስራ የሚከፈለኝን ገንዘብ ወደዚህ ወደ ሮቢንሁድ አካውንት ትራንስፈር አደርጋለሁ። ትራንስፈር ካረኩ በኋላ እነዚህን አሴቶች ወይም ስታኮች እገዛለሁ የምፈልገውን። ዜን ከገዛው በኋላ እዚህ ጋር ማርጂን አላቸው። ማርጂን በአንድ ብር ኦልሞስት 1 ብር ያበድራሉ ማለት ነው። የ9,000 ብር አካውንት ነው ያለኝ። በ9,000 ብር ወደ 8,000 ምናምን ብር ማርጂን ፈቅደውልኛል። በዚህ ሁሉ መግዛት ይችላሉ ማለት ነው። ስለዚህ ምንድነው የሚሆነው?
ብር ኢንቨስት አደርጋለሁ ከባንኪ ወደ ሮቢንሁድ አካውንት። ሮቢንሁድ አካውንት ኢንቨስት ካረኩ በኋላ ማርጂን በመጠቀም ቢል መክፈል እችላለሁ። ከገዛው በኋላ ወደ ባንኬ እንደገና ደግሞ ከነሱ ተበድሬ ወደ ባንኬ ከዛ ያለብኝም ቢል ምናምን መክፈል እችላለሁ ማለት ነው። ዜና አሁንም በሚቀጥለው ከፔቸኬ ወደ ሮቢንሁድ አመጣለሁ፣ የምፈልገውን ስታክ እገዛለሁ። ከዛ ያን ስታክ ከገዛው በኋላ ብድር ይሰጡኛል፣ በብድሩ ደግሞ ቢል እከፍላለሁ ማለት። ስለዚህ ብራችንን ሪሳይክሊንግ እያደረግን ልክ ቤት ስንገዛ መጀመሪያ ላይ ያው እንከፍላለን ሞርጌጅ። ምንድነው ሆፕ የምናደርገው መጨረሻ ላይ የራሳችን ይሆናል የሚል አይነት ነው። ግን ኪራይ ከሆነ ያው ሁልጊዜ ለቤቱ ባለቤት ነው የሚሆነው ማለት ነው። ልክ እንደዛ ይሄም ሪሳይክል እናደርጋለን። ዜን የሆነ ቀን አጠቃላይ ኤክስፔንሳችንን ከበር ያደርግልናል አይነት ነው እንትኑ። እኔም እየጀመርኩት ነው ገና። አብረን እንግዲህ እየተማማርን እንሄዳለን ማለት ነው። እዚህ ጋር ባለፈው 200 ብር አውጥቻለሁ። ለምሳሌ እዚህ አካውንቱ ላይ አጠቃላይ 37,000 ነው የሚያሳየው። ለምንድነው 37,000 የሚያሳየው? ሁለቱን የኢንዲቪዥዋል እና የጆይንቱን ደምሮ ነው ይሄኛው። እዚህ ጋር ትራንስፈር እና ከዚህ ላይ መበደር ከፈለኩኝ ትራንስፈር ዊዝድሮ ነው ማድረገው። ዊዝድሮ አደርጋለሁ። ከዛ ለምሳሌ 100 ብር ብፈልግ 100 ብር ፍሮም ኢንዲቪዥዋል ኦር ያስመርጠኛል ከጆይንት። ስቲል በካሽ እስከ 4,000 ብር እዚህ ጋር እንደምታዩት ከጆይንት ላይ 4,000 ማውጣት እችላለሁ። ከኢንዲቪዥዋል ላይ ደግሞ 3,000 ማውጣት እችላለሁ ማለት ነው። የምፈልገው 100 ብር ነው። 100 ብሩን ኮንቲኒው እለዋለሁ። ከዛ ቹዝ አካውንት ይለኛል እዚህ ጋር። ከዛ ወደምፈልገው እንትን አደርጋለሁኝ ማለት ነው። እዚህ ጋር አካውንቴን እመርጣለሁ። ይሄው ወደ ፐርሰናል ከፈለኩ ፐርሰናል፣ ከዛ ወደ ባንክ ከሆነ ደግሞ ወደ ባንክ ትልኩታላችሁ ማለት ነው። ከዛ ቢላችሁ ትከፍላላችሁ። አሁንም ፔቼካችሁ ሲመጣ ተመልሳችሁ ደግሞ ወደ ሮቢንሁድ አካውንት ዲፖዚት አድርጋላችሁ። እዛ ዲፖዚት ካደርጋችሁ በኋላ ስታክ ትገዛላችሁ። ስታክ ከገዛችሁ በኋላ ለምሳሌ 1,000 ብር ሊሆን ይችላል ዲፖዚት የምናደርገው የ700 የ800 ብር ወይም ደግሞ በ1,000 ገዝተን ግን ስንበደር ግን ሁሉንም 1,000 መልሰን ወደ አካውንታችን ወደ ባንካችን ከምንልክ ሊተርፍ የሚችለን በቃ ኤክስፔንሳችንን ከበር አድርጎ ሊተርፍ የሚችል 300 ብር 400 ብር ካለ ጀስት 700 ብር ወደ ቢል ለመክፈል መልሰን ወደ ባንክ እንልካለን ማለት ነው። እንደዚህ እያደረግን ሪሳይክል እያደረግን የሆነ ጊዜ እንግዲህ ኮምፓውንዲንጉ እየተጠራቀመ መጥቶ 3 ዓመት 4 ዓመት 5 ዓመት በኋላ በወር 1,000 2,000 ብር ከዚህ አካውንት ሜክ ማድረግ እንችላለን። በዚህ መልኩ ላይፍን ኢዚ ለማድረግ ይቻላል ማለት ነው። እንደዛ ነው ኮንሴፕቱ። አብረን የምናየው ይሆናል። እነዚህን እንዴት ባንኩ ሪሳይክል የሚሆነውን እሱን ሌላ ቪዲዮ እሰራበታለሁ ማለት ነው። አመሰግናለሁ። ቴንኪው